ሰላም ጤና ይስጥልን የተከበራችሁ ተመልካቾቼ በያላችሁበት ዓለም ዳርቻ ሰላሙን ሁሉ ተመኘው። እንዴት ናችሁ? ዛሬ እንግዲህ ደግሞ መለስ ብያለሁ። ቆንጆ በቤት ውስጥ ለዊኬንድ የሚሆን የስቲክ አሰራር ነው። በጣም ቀላል ነው። ስራውን አብረን እንሰራለን። እንድትከታተሉኝ በአክብሮት እጠይቃለሁ። ወደ ስራው እንግባ። እዚህ ጋር ራይዝ አዘጋጃለሁ። ከጎኑ ግን በምትፈልጉት ነገር መብላት ትችላላችሁ። ራይዙን ለብ ባለ ውሃ በደንብ አድርጌ ነጩ እስከሚወጣ 2-3 አጥበዋለሁ። በደንብ ከጸዳልኝ በኋላ ለብ ያለ ውሃ አረግበትና ለ20-30 ደቂቃ ወደ ጎን አስቀምጠዋለሁ። ስለ ድምጼ በጣም ይቅርታ፣ ትንሽ ጉንፋን ይዞኝ እየተነፋነፍኩ ነው ያለሁትና ኦኬ። እዚህ ጋር ስጋ አለኝ። እኔ የስጋ የምጠቀመው የቶፕ ሳይድ የሚባለው ለክትፎ የምንጠቀመውን ስጋ ነው እኔ የምጠቀመው ዛሬ። ግን የስቲክ ስጋ ካገኛችሁ እሱን የምትጠቀሙ ሰው ደግሞ ቤስት ነው። የስቲክ ስጋ ብዙ የለኝም፣ አንድ ነው ያለኝ። እሱን መጨረሻ ላይ ያሳያችኋለሁ። በጣም ለስላሳ ፓርት የሚባለው ነው ብንጠቀመው የሚመረጠው። ይሄም ለክትፎ የምንጠቀመው ስጋ በጣም ለስላሳ ነው። ቤት ውስጥ እንደዚህ ማዘጋጀት እንችላለን፣ ያኛውን እንኳን ማግኘት ባንችል ማለት ነው። ስጋውን እንደዚህ ቀጠን ቀጠን አድርጌ እቆርጠዋለሁ በምፈልገው መጠን። ልጆቼ ስለሚበሉ እንዲበስልልኝ አድርጌ ነው የምሰራው። ግን ሬር የምትፈልጉ ከሆነ ሚዲየም ኩክ ኦ ሚዲየም ሬር የምትፈልጉ ከሆነ ደግሞ ስጋውን ትንሽ ወፈር አድርጎት። ሌላው እኔ ትንሽ እንደዚህ ባላችሁ ነገር መታ መታ ታረጉታላችሁ። እኔ የኔ ልጆች ጥሬ አይበሉም። ለዛ ለማብሰል እንደገና ደግሞ የምቀምመውም ቅመም ወደ ውስጥ እንዲገባ ትንሽ እንደዚህ መታ መታ አድርገዋለሁ። በዚህ መልኩ አዘጋጅቻለሁ። አሁን ፒንክ ሶልት አለኝ። እዚህ ጋር ደግሞ ሚክስ ፔፐር ነው ያለኝ። የጃማይካ የተለያየ አገር በጣም ነው የሚጣፍጠው ካገኛችሁት። ከሌለም ደግሞ ደቃቁን ቁንዶ በርበሬ መጠቀም ትችላላችሁ። እንደዚህ ካረኩበት በኋላ በሁለቱም ሳይድ የሚበቃውን ጨውና የሚበቃውን ቁንዶ በርበሬ አድርጌ በዚህ መልኩ በሳህን ላይ ማስቀመጥ ትችላላችሁ። እኔ በወረቀት ላይ ነው ማስቀምጠው፣ የሚወጣ ደም የቀረ ካለ እንዲወጣ ማለት ነው። ከዛ እንደዚህ ሸፍኜ ወደ ጎን አስቀምጠዋለሁ። አሁን ራይዙን ማዘጋጀት እንጀምራለን። ራይዙን ለመስራት እንደዚህ ሰፋ ያለ ድስት አዘጋጅቻለሁ። ያው ራይዙም ተዘብዝፎ አጥልየው ትንሽ ዘይት ነው ያደረኩት። ለ1-4 ደቂቃ ለስለስ ባለ እሳት እንደዚህ አገላብጠዋለሁ። ጨው ብቻ ነው የምጨምረው፣ ሌላ ነገር ምንም አልጨምርም። እናንተ ግን የምትፈልጉትን ቅመም ሽንኩርት ጨምራችሁን ብትሰሩት በጣም ነው የሚጣፍጠው። እዛ ጋር ውሃ ጥጃለሁኝ፣ ጨው አረጋለሁኝ። ካሮት በዚህ መልኩ ቆራርጬ አዘጋጅቻለሁኝ። ካሮቱን እጨምራለሁ። እንዳያችሁት አሁን ሩዙ ሬዲ ነው፣ በደንብ ጥብስ ብሎልኛል። ውሃ እጨምራለሁ፣ የፈላ ውሃ። በስመቲ ሩዝ ነው የተጠቀምኩት። ውሃውንም በጣም አላበዛም፣ ተዘፍዝፎ ስለቆየ የሚበቃውን ያህል ጨምሬ ይሄንን እሳቱን ቀንሼ ወደ ጎን አድርጌ አበስለዋለሁ። እዚህ ጋር ብሮኮሊ ያለኝ፣ ብሮኮሊ ለአሪፍ እንጭጩ ነው የሚባለው። ያኛውንም ገዝታችሁ መጠቀም ትችላላችሁ። ከዛ ትንሽ መንተክተክ ሊል ሲል ብሮኮሊን አንድ ላይ ቀቅላለሁ። ሌላው እዚህ ጋር የስቲኩ ማባያ ትልቁ ነገር መሽሮም ነው የምሰራው። መሽሮም በጣም ትንሽ ዘይት አድርጌ ከትፌው አብስየዋለሁኝ። እዚህ ጋር ሽንኩርት፣ ነጭ ሽንኩርት ደግሞ 1-4 ፍሬ እንደዛው እንደ ሽንኩርቱ ከትፌ አንድ ላይ አበስለዋለሁ። ይሄንን
ጨው ጨምራለሁኝ። ይሄ በጣም ነው የሚጣፍጠው። ካልቀመሳችሁት ኢቭን በኖርማል በማንኛውም በስቴክ ብቻ አይደለም በማንኛውም ነገር መብላት ትችላላችሁ። በፓስታ በሞኮሮኒ አሁን ይሄ በዚህ መልኩ ደርሶልኛል። ውሃው እስከሚመጥ ሰርቼዋለሁኝ፣ አብስዬዋለሁኝ። እዚህ ጋር ደብል ክሬም አለኝ። ወፍራሙን ክሬም የተጠቀምኩት። እናንተ ማንኛውንም አይነት ክሬም መጠቀም ትችላላችሁ። አሁን ደግሞ ብላክ ፔፐር ቁንዶ በርበሬውን እጨምራለሁ። በቃ ለዚህ ሌላ ምንም የምንጠቀመው ነገር የለም። ብላክ ፔፐር፣ ጨው፣ ከዛ ደግሞ መሽሩሙን ካበሰልን በኋላ ነው ክሬሙን የምንጨምረው። ይሄኛው ቀስ ብሎ እንዲበስል ወደ ጎን አደርገዋለሁ። የዚህ አልቋል ማለት ነው። ይሄው ካሮትና ብሮኮሊውን በዚህ መልኩ ደርሶልኛል። ገንፈል ብቻ ነው ያደረኩት። ምንም አልቀላቀልበትም፣ አልጠብስበትም ልጆቼ ስለሚበሉ። ቴብል እስከማዘጋጅ መጥበሻው በደንብ ግሏል። ይሄ በጣም የሚከብድ መጥበሻ ነው። ሞር በጋለላችሁ ቁጥር ቆንጆ አርጎ ይጠብስላችኋል። ከእሳቱ ላይ አንስቼ ነው ዘይቱን የማደርገው። ቢኮዝ በጣም ስለጋለ እዛ ላይ አድርገን ዘይቱን የምንጨምር ከሆነ አደጋ ሊፈጥር ስለሚችል እዚህ ጋር ጥንቃቄ አድርጎ። እንዳያችሁት እንደዚህ በጣም እየጨሰ ነው። አሁን ስጋውን ከፍሪጅ ውስጥ አውጥቼ መጥበስ ጀምራለሁ። ሞር ቴስት እንዲያመጣ ደግሞ እዛው ላይ እንዳለ ጨው፣ ቁንዶ በርበሬ እጨምራለሁ። ያው እንግዲህ ራሱ ሲደርስ ብድግ ይላል። ቆንጆ ሆኖ ደርሷል። በዚህ መልኩ ሁሉንም ገለብጣለሁኝ። ልክ እንደዚህ ሲደርስ አሁን ነጭ ሽንኩርት ግማሽ ለግማሽ ቆርጬ አዘጋጀሁት አለ። እሱን እጨምራለሁኝ። የገበታ ቂቤ እጨምራለሁ። የገበታ ቂቤ ከሌላችሁ እንትን አይደለም፣ በጣም አስፈላጊ አይደለም። ግን ሞር ደግሞ ቴስት እንዲኖረው ቆንጆ ጣዕም እንዲኖረው ያደርጋል። ነጭ ሽንኩርቱን እያነሳው እያንዳንዱ ላይ እንደዚህ አደርጋለሁኝ ጣዕሙን ቆንጆ እንዲያደርገው። እኔ የማበስለው ዛሬ ወል ኩክ ነው፣ በጣም የበሰለ ነው። ሁለቴ አገላብጫዋለሁኝ ማለት ነው። ለልጆቻችሁ ሲሆን በዛ መልኩ መስራት ትችላላችሁ። ጥሬ ደግሞ ውስጡ ጥሬ የሚወዱ ከሆነ እንደዛም አድርጋችሁ መስራት ትችላላችሁ። አንዳንዴ እንደጠበሳችሁት ማውጣት ነው። በዚህ መልኩ ደርሶልኛል። አሁን ይህንን ወደ አዘጋጀሁት ሳህን አድርጌ፣ ይሄኛው የእስቲኩ ስጋ ነው። ይሄኛውንም ብቻውን መጠቀም ትችላላችሁ። አሁን ሁሉም ነገር ደርሶልኛል። በዚህ መልኩ አዘጋጅቻለሁ ቴብሉን። በጣም ነው የሚያምረው። ስፔሻሊ ዊኬንድ ላይ ፋሚሊ ታይም ሰብሰብ ብላችሁ ለመብላት ደስ ይላል። እኔ እንግዲህ ያው ፕሌቴን በዚህ መልኩ አርጌ አዘጋጅቼዋለሁ። ሲያዩት ራሱ በጣም ነው የሚያምረው። ብሉኝ ብሉኝ ነው የሚለው። የውጭውን ምግብ ያስንቃል። እናንተ ሰርታችሁ በየቤታችሁ ሞክሩ ትላለሁኝ። የሰራሁት የመሽሩም ሶስ ደግሞ ይሄንን ይመስላል። ከላይ አርጋችሁ ብትበሉት እንዴት በጣም ይጣፍጣል። አይታችሁታል ደግሞ ውስጡ ስጋው። እኔ በዚህ መልኩ ነው ግማሹን ያበሰልኩት፣ ግማሹን ወልደን ያበሰልኩት። በምትፈልጉት መንገድ ሰርታችሁ እንግዲህ እንድትመገቡ ስል እጋብዛለሁ። መልካም ቀን።